ትዕይንታችን ሲጀምር በቤጂንግ ጎዳናዎች ላይ የምትንከራተተውን ዩጂንን ያሳየናል። ለምንድን ነው የምትንከራተተው? ማንንስ ፍለጋ ነው? ይህንን ታሪክ ለማወቅ 8 ዓመት ወደ ኋላ እንመለሳለን። ላይክ እና ሰብስክራይብ ማድረግ አይረሳ። 2007 ላይ የዩጂን አባት በጽና ይታመምና ወደ ሆስፒታል ይገባል። በዚህ ጊዜ የህክምና ወጪውን ለመሸፈን ዩጂንና እናቷ በትርፍ ሰዓት መስራት ይጀምራሉ። በዚህ ጊዜ ዩጂን ወደ ሃይስኩል ትምህርቷን ትጀምራለች። ትምህርት ቤት እየሄደች እያለም አንድ የሚቅለበለብ ልጅ ውሃ ይረጫታል። ያንም ልጅ ጃክ የተሰኘ የባለሀብት ልጅ ነበረ። ክላስ ከገቡም በኋላ መቀመጫዋ ከሱ ፊት ይደርሳታል። በዚህ ሁኔታ ከቀጠሉ በኋላ የፈተና ቀን ይደርሳል። ፈተና ላይ ቁጭ ብሎ ያለ ሁሉም አብዛኛው ተማሪ ከጃክ መልስ እንደሚቀባበሉ እናስተውላለን። ጃክም ዩጂንን ከኔ መልስ ወስደሽ መስራት ትችያለሽ፣ ነገሩን ቀለል ያደርግልሻል ይላታል። እሷም ዞር ብላ ስለ ራስ ተጨነቅ ስለኔ አያገባም ብላ ትመልስለታለች። ጃክም ከሷ ጋር መግባባት ፈልጎ ስለነበር መጽሐፏን ይወስድባታል። እሷም እንዲመልስላት በምትጠይቀው ጊዜ መታገል ይጀምራሉ። መጽሐፏ ውስጥ ማስቀምጠው የነበረ ዕቃ ይወድቅበታል። በዚህም ትናደድና ጃክን በጥፊ ትመታዋለች። መምህሩም ወደ ክላስ ገብቶ እንዲቀመጡ ነገራቸው። በኋላ ጃክ መጽሐፉን ይመልስላታል። ከዛም በኋላም በእግሩ ወንበሯን እየመታ ለማናገር ሲሞክር ወንበሩን አንስታ እግሩን ትረግጠዋለች። ጃክም በጣም ህመም ይሰማዋል። ክላስ አብቅቶ ከወጡ በኋላ ዩጂንና ጓደኛዋ ሞዮ ወደ ምሳ መመገቢያ አዳራሽ መንገዳቸውን ያቀናሉ። ጆዊና ጃክ መጠው እንደዚህ የሚያነክሰው በአንቺ ምክንያት ነው፣ ስለዚህ ለዚህ ሁሉ ህክምና መክፈል አለብሽ ብሎ ጆዊ ዩጂንን ያናግራታል። እሷም ኤቲኤም ካርዷን አውጥታ ለህክምና የሚበቃን ያክል ውሰድ ብላ ጥላቸው ትሄዳለች። ጆዊም እንደዚህ የምታረግ አልመሰለኝም ነበር በማለት ወደ ካፍቴሪያው ያመራሉ። ወደዛ ከገቡ በኋላም ጆዊ ለሙሉ ተማሪ ዛሬ የምትፈልጉትን ነገር አዛችሁ ብሎ ሁሉም በእኔ ክፍያ ነው ብሎ ይናገራል። ስለሷ ገንዘብ ምንም ግድ አልሰጠውም የነበር። በዚህ ጊዜ ሙዩ ትመጣና ዩጂን ይህን ሁሉ ገንዘብ የት እንዳገኘች ታውቃላችሁ ብላ እነሱ መውቀስ ትጀምራለች። አባቷ ህክምና ላይ ስላለ ለሆስፒታል ለህክምና ነው ይህን ሁሉ ነገር ያጠራቀመችው፣ እናንተ ግን ታሳፍራላችሁ ብላ ጥላቸው ትሄዳለች። በዚህ ጊዜ ጃክ በጣም ይናደድና ከዛ ቦታ ጥሏቸው ተነስቶ ይሄዳል። ለዩጂንም ኤቲኤሟን ይመልስላታል። በቀጣይ ቀንም ጃክ ስፖርት ወደሚሰራበት ትመጣና ኤቲኤም ላይ ብዙ ገንዘብ አለ፣ ይህ የኔ አይደለም ብላ ልትመልስለት ትሞክራለች። በዚህ ጊዜ ጃክ የኔ አይደለም ራሱ የራስሽ ገንዘብ ነው ብሎ ይነግራታል። ነገር ግን ዩጂን ከማንም እርዳታ መጠበቅ ስለማትፈልግ ገንዘቡን ሰጣው ትሄዳለች። በሌላ ቀንም ዩጂን ህንጻው ጫፍ ላይ ብቻዋን ደብሯት ተቁማ እናያታለን። በዚህ ጊዜ ጃክ ይመጣና ለምንድነው እንደዚህ የምትደበር ብሎ ይጠይቃታል። እሷም ስሜቷን ለመግለጽ ታስብና የቤተሰቦቼ ችግር በጣም ያስጨንቀኛል፣ ትምህርቴ ላይ ምንም ትኩረት ማድረግ አልቻልኩም፣ ውጤቴም በጣም እየወረደብኝ ነው ትለዋለች። እሱም ለዚህ ከሆነ ችግር የለውም፣ ብቻ ሁልጊዜ አንቺ ከትምህርት ቤት ሰዓት በኋላ እየመጣሽ ሁልጊዜ እዚህ ያገኘኝ ለውጥ አሳይሻለሁ እኔ ብሎ ይነግራታል። እሷም መጀመሪያ ደስ ባይላትም ነገር ግን በመጨረሻ ተስማማና ትሄዳለች። ከዛ ጊዜ በኋላ ሁልጊዜ ከትምህርት ሰዓት በኋላ መገናኘት ይጀምራሉ። ዩጂንም ለሱ ትኩረት መስጠት ትጀምራለች። ውጤቷን ቢሆን በደንብ መሻሻል ስለጀመረ ሁለቱ በጣም ደስተኛ ይሆናሉ። በዚህ በኩል ሙዩ ለጃክ ጓደኛ ለጆዊ ትኩረት እንዳላት እናስተውላለን። እሱንም ባገኘችው ቁጥር አጋጣሚውን ተጠቅማ ለማናገር ትሞክራለች። በቀጣይ ቀንም ዩጂን ትምህርት ቤት ትቀራለች። ጃክም ለምን እንደቀረች ሙዩን በሚጠይቃት ጊዜ ምንም ምልክት አልሰጠችኝም፣ እንዲሁ ስትቀር ብቻ ነው አሁን ያወቅኩኝ መቅረቷን ትለዋለች። እሱም በጣም ደብሮት ይውላል። የዛን ቀን ስለሷ ማሰብ ማቆም አልቻለም። በሱ ምክንያት የቀረች ስለመሰለው ፈልጎ በመጨረሻም ያገኛታል። ካገኛት በኋላም በእኔ ምክንያት ነው የቀረሽው ብሎ ይጠይቃታል። እሷም አይ እንደዛ ነገር አይደለም ብላ ነገር ለመሸፋፈን ትሞክራለች። እሱ ማስተውሎ በሚያይ ጊዜ እጇ ላይ ጥቁር ካርድ ያያል። ይህም አባቷ እንደሞተ ምልክት ነው። እሱም ይህን ያውቅና በጣም ያዝናል። ከዛ ጊዜ በኋላ እንዳትጠጋይ በምትለውን ጊዜ እሱ እየተከተለ ሁል ጊዜ ይጨቀጭቃት ጀመር። ነገር ግን በመጨረሻ እንዳይጠጋት መጥፎ ቃል ትናገረዋለች። ከዛ ጊዜ በኋላ እሷን ላለማናገር ይወስናል። ጊዜያት ካለፉ በኋላ የሃይስኩል የትምህርት ቤት መጨረሻ ቀናት ይደርሳሉ። ተማሪዎችም የመለያያ ፕሮግራም አዘጋጅተው እያለ ጃክ እና ዩጂን በየጥጉ ለየብቻቸው ቁጭ ብለዋል። ጃክም እስከዛሬ ድረስ ለምን አላናገርኳትም፣ በጣም ትልቅ ጥፋት ነው ያጠፋው በማለት እሷን ለማናገር ይሄዳል። ከሷ ጋር ከደረሰ በኋላም ምንም ወሬ ሳያበዛ አብረን መደነስ እንችላለን ወይ ብሎ ይጠይቃታል። እሷም ተስማማና አብረው መደነስ ይጀምራሉ። በሌላ በኩል ደግሞ
ጆዊ እና ሙዩ አብረው አንድ ላይ ሲዳንሱ እናያቸዋለን። በመሃል ግን መብራት ይጠፋል። ይህንንም እድል ተጠቅሞ ጆዊ ሙዩን ይስማታል። ጃክም ለመሳም በሚሞክር ጊዜ ዩጂንን ጥላው ወጣ ትሄዳለች። እሱም ይከተላትና ወደ ቤጂንግ አብረሽኝ ሂጂ፣ ከዛም አብረን እንኖራለን፣ ትዳር እንመሰርታለን፣ ወድጄሻለሁ፣ ከአንቺም በጣም ኃይለኛ ፍቅር ይዞኛል ብሎ ይነግራታል። እሱም መልሷን በሚጠብቅ ጊዜ ዩጂን ዝም ብላ ወደሱ ትጠጋና ከንፈሩን ስማው እዛ ትሄዳለች። ጃክም ይህንን እንደ ሽታ ቢቆጥረውም ነገር ግን ዩጂን ድጋሚ እንደማታገኘው ተስፋ ቆርጣ ነበር። ትዕይንታችን ሲቀየር ወደ 2009 ከ2 ዓመታት በኋላ ያሻግረናል። በዚህ ጊዜ ዩጂን ከአንድ ላይብረሪ ተቀጥራ እንደምትሰራ እናያታለን። ከዚህም አብሯት የሚሰራ ዮሐን የተሰኘ ወጣት አለ። ዮሐን ለሷ ፍቅር ቢኖረውም እሷ ግን እንደ ኖርማል ጓደኛ ነበር የምታየው። አንድ ቀን ስራ ጨርሳ በምትወጣ ጊዜ ጃክን ውጭ ላይ ታገኘዋለች። እሱም ካገኛት በኋላ በጣም እንደናፈቀ ለሷ ስሜት መግለጽ ይጀምራል። እሷም ለምን እዚህ መጣ ብላ ትጠይቀዋለች። እሱም ላንቺ ብዬ አልመጣሁም፣ ወደ ጸሎት ስፍራው ለመሄድ ከእህቴ ጋር መጥቼ ነው ብሎ ይነግራታል። በዚህ በኩል ዮሐን ይመጣል። እሷም ታስተዋውቃቸዋለች። ዮሐንም ለጃክ ፍቅረኛዋ ነኝ ይለዋል። ጃክም ራሱ እጁን ለሰላምታ ይሰጥና ካንተ በፊት መውቃት እኔ ቀድሞ ፍቅረኛዋ ነኝ ብሎ ይነግረዋል። በዚህ ጊዜም እኔና እህቴ ወደ ጸሎት ስፍራው ልንሄድ ነው፣ አብራችሁ መሄድ ትፈልጋላችሁ ወይ? መኪና አለኝ ብሎ ይነግራቸዋል። ሁላቸውም አንድ ላይ ወደ ጸሎት ስፍራው ያቀናሉ። ከጸሎት ቦታው ከሄዱ በኋላም የጃክ እህት ዮሐንን እዛ ቦታ ይዘው ትሄዳለች። ሁለቱም መነጋገር ይጀምራሉ። ጃክም ዩጂንን በጣም በመናደድ ለምንድነው ፍቅሬን የማትረጂኝ ብሎ ይነግራታል። ግዴታ ተጠግቶ ከሳማት በኋላ እኔ የነገርኩሽ አንቺ ግን ስሜትሽ ለምንድነው የማትገልጭልኝ ይላታል። አመሻሹም ላይ እራት ላይ ተቀምጦ እያለ ጃክ ለዩጂን መጠጥ ያቀርብላታል። እሷም አልፈልግም ትላለች። ዮሐንም ጃክን ይከለክለዋል። ነገር ግን ጃክ ለኔ እስቲ አንድ ሞክር ይላታል። በመጨረሻም ዩጂን ተስማምታ አንድ ትጠጣና ከዛው ከተቀመጠችበት እንቅልፍ ይወስዳታል። ጃክም ይነሳና በጣም ብዙ ጠርሙሶችን ካመጣ በኋላ እያንዳንዱን መጨለጥ ይጀምራል። ነገር ግን ዩጂን ከተኛችበት የጃክን ስም ደጋግማ መጥራት ትጀምራለች። ተናዶ የነበረው ጃክም በጣም ደስተኛ ይሆናል። በተቃራኒው ግን ዮሐን ይህን ስላለች በጣም ይናደዳል። ዩጂንንም ካነሷት በኋላ ከዛ ቦታ ይሄዳሉ። በቀጣይ ቀን ማለዳ ላይብረሪው ላይ ዮሐንን ለማናገር ትሞክራለች። ነገር ግን እሱ በማታው ምክንያት ተናዶ ስለነበር ምንም መልስ ሳይሰጣት ዝም ብሎ ጥሏት ይሄዳል። እሷም ትናደድና ወደ ጃክ በመሄድ ለምንድነው እንደዛ ስናገር ዝም ያልከኝ? ይኸው በዛ ምክንያት ዮሐን አሁን አያናግረኝም ትለዋለች። እሱም አንቺ ለምንድን እኔን አታናግሪኝም? እስከዛሬ ድረስ ምላሽ አልሰጠሽኝም። ብዙ አመታትን ጠበቅኩሽ። እኔ እንደምወድሽ ነግሬሽ ነበረ። ነገር ግን አንቺ መጥተሽ ሳምሽኝ። እኔም ምላሽ እንደወደድሽ ነበር ያሰብኩት። ነገር ግን እስካሁን ድረስ ስሜትሽን ገልጸሽ ነግረሽኝ አታውቂም። በዚህ ምክንያት እኔ በጣም ነው የምናደድ ብሎ ይነግራታል። ዩጂንም ከዚህ በኋላ አንተ ባለህበት ደግሜ ስለማልመጣ አታስብ ብላ ከዛ ቦታ ጥላው ትሄዳለች። ታሪካችን ሲቀየር ወደ 2011 ከ2 ዓመት በኋላ ያሻግረናል። የዩጂን የቀድሞ ጓደኛ የሆነችው ሙዮ የሕክምና ትምህርት እየተከታተለች እንደሆነ ያታለን። ነገር ግን አንድ ታካሚ አስተውላ ታያለች። ያንም ታካሚ የጃክ የቀድሞ ጓደኛ የሆነው እሷ ስትወደው የነበረው ጆዊ ነው። ከዚህ በኋላም ሁለቱ በደንብ መቀራረብ ይጀምራሉ። በዚህ በኩል ዩጂን ከብዙ ዓመታት በኋላ እናቷን ለመጠየቅ ወደ ገጠር ታመራለች። በጣም ብዙ ጊዜ በኋላም ከቤተሰቦቿ ጋር በአንድ ማዕድ ትቀመጣለች። እናቷም ጋር ወክ እያደረጉ ያለ ከፊት ለፊቷ ጃክን ታየዋለች። እሷ ምን እንደሚያደርግ እዚህ እናቷን ጠይቃታለች። እሱም ወደ ቤት ከገባ በኋላ እናቴ እዚህ ካምፓኒ ከፍታለች፣ እሱን ለማየት ነው የምመጣ፣ አንዳንድ ጊዜ እመላለሳለሁ፣ ነገር ግን ዛሬ አንቺ እዚህ እንዳለች ስሰማ መጣው ብሎ ይነግራታል። ምሽትም ላይ አብረው ተቀምጠው እያለ ኑሮ እንዴት እየሄደ ነው ብሎ ይጠይቃታል። ብዙ መጫወቻዎችን ቤት አይቻለሁ፣ እነሱን የሸጥሽ ነው የምትስተዳደሪ ብሎ ይጠይቃታል። እሷም እነዚህ በምሰራው ለኔና ለቤተሰቦች ጥሩ ገቢ ያገኛለሁ ብላ ትነግረዋለች። እሱም ዛሬ ምሽትን እስኪ አብረን ጥሩ ጊዜ እናሳልፍ፣ ብዙ ጊዜያችን ነው ተገናኘን ብሎ ይነግራታል። እሷም በዚህ በምሰራው ነው ቤተሰብ ማስተዳደር፣ አንተ ምንም ነገር አትረዳም፣ አንተ የደላ ኑሮ ነው የምትኖረው በማለት ተናዳ ተነስታ ትሄዳለች። ጃክ ግን ምንም ሳይተኛ ሙሉ አዳሩን ሲሰራ ያድራል። ይህንንም ዩጂን አስተውላ ታያለች። በቀጣይ ቀንም ማለዳ ዩጂን ተነስታ ስትመጣ በር ላይ ተኝቶ ታያለች። ለምን እዚህ ተኛም ስትለው ይሄን ላንቺን የሰራውልሽ በማለት የሰራው መጫወቻ ይሰጣታል። ነገር ግን ዩጂን ትስቅበታለች። ሙሉ ሌሊቱን እንቅልፍ አጣ እንደሰራ አውቃለሁ፣ ነገር ግን
ይህ ጥንቸል ጆሮ የለውም ትለዋለች። በዚህ ጊዜ ሁለቱም አንድ ላይ መሳቅ ይጀምራሉ። ዩጂንም በዚህ ጊዜ እጁ በጣም እንደተላላጠ ታስተውላለች። ለእሷም ምን አይነት ትኩረት እንዳለውና የደላው ሲሆን ነገር ግን ከእሷ ጋር አብሮ እንደዚህ መጃጃሉ ለእሷ እውነተኛ ፍቅር እንዳለው እንድታስብ ያደርጋታል። ጃክም ለምን ወደ ቤጂንግ ሄደሽ ከአንዱ ድርጅት ተቀጥረሽ አትሰሪም ብሎ ይነግራታል። ዩጂንም በሀሳቡ ተስማማና ወደ ቤጂንግ ለመሄድ ትወስናለች። ብዙ ስራዎችን ካመለከተች በኋላ ነገር ግን ሁሉም ውድቅ ይሆኑባታል። ጓደኛዋም ለምን ቤጂንግ ብቻ ትሞክሪያለሽ? ሻንጋይ ላይ እኮ በጣም ብዙ ካምፓኒዎች አሉ ትላታለች። እሷም ወደ ሻንጋይ ወዳሉት ማመልከት ትጀምራለች። ከነዛም ያልፍላታል። ስልክ ትደውልና ለጃክም ሻንጋይ ያመለከትኩት ስራ አለፈልኝ ብላ ትነግረዋለች። እሱም ቤጂንግ ላይ መገናኘት አለብን ይላታል። እሷም እኔ አንተ ወዳለበት እመጣለሁ ትለውና ባቡር ይዛ ወደ እሱ መጓዝ ትጀምራለች። ባቡር ላይ እንደገባች የሚደውልላትና እኔም ወደ አንቺ እየመጣሁ ነው ብሎ ይነግራታል። ከተነጋገሩ በኋላም ሁለቱ ከአንድ ቦታ ለመውረድ ይወስናሉ። ከወረደች በኋላም እሱ መጠበቅ ትጀምራለች። ወዲያው ደረሰ በኋላም ይገናኙና አሪፍ የሆነ ጊዜ ያሳልፋሉ። በቀጣይ ቀንም የዩጂን ጓደኛ የሆነችው ሙዩ ትመጣና ጆዊን እስከዛሬ ድረስ ወደው ነበረ፣ ነገር ግን አሁን እሱ ሌላ ሰው ሊያገባ ነው። ስለዚህ ህይወቱ ላይ እንቅፋት መሆን አልፈልግም፣ ከዚህ ቦታ ወደ ሌላ ሀገር ሊሄድ ነኝ ትላትና ትሄዳለች። በቀጣይ ቀንም የጃክ እህት ቀለበት ለማሳር ስላቀደች ወደ ፓርቲው ሁለቱም ዘንጠው ይሄዳሉ። የእህቲቱ ምጮኛ ቀድሞ ከዩጂን ጋር አብሮ ሲሰራ የነበረው ይዋን ነው። ከዩጂን ጋርም ከተገናኙ በኋላ ስለ ህይወታቸው መነጋገር ይጀምራሉ። ዩዋንም እሷን የቀረብኳት ገንዘቧን ፈልጌ እንጂ እውነት እኔ ፍቅር ፈልጌ አይደለም፣ ነገር ግን ገንዘቡ ስለሚያስፈልገኝ እሷ ጋር መቅረብ ፈልጌያለሁ ብሎ ይነግራታል። እሷም ራሷን መጠራጠር ትጀምራለች። እውነት እኔስ ገንዘብ ፈልጌ ነው ወይስ እውነት ፍቅሩን ነው ብላ ራሷን መጠራጠር ትጀምራለች። በዚህ በኩል ወንድምና እህቶቹ መነጋገር ይጀምራሉ። ለምንድነው ቤተሰብ ሳታሳውቂ ቀለበት ለማሰር ወሰንሽው ይላታል። ገንዘብሽን ፈልጎ እኮ ነው እንጂ አንቺ እውነት አፍቅሮሽ አይደለም ይላታል። እሷም አምነዋለሁ ከልቤ፣ ይልቅ አንተ ታምናታለህ ወይ ብላ ትጠይቀዋለች። እሱም ከልቤ ነው ማምናት ብሎ ይነግራታል። ፕሮግራሙ አብቅቶ ከዛ ቦታ እንደወጡ በጣም ኃይለኛ ዝናብ እየዘነበ ነበር። ጃክም ዩጂንን ያዝላትና መነጋገር ይጀምራሉ። እሷም እኔ አሁን የሆነ ነገር ብሆን ጥለኝ ትሄዳለህ ወይ ብላ ትጠይቀዋለች። እሱም አትፍሪ፣ መቼም ቢሆን አልተውሽም ብሎ ቃል ይገባላታል። ከወራት በኋላም ዩጂን ካጎቷ መስሪያ ቤት ስራ መስራት ትጀምራለች። ወንድሟም ይመጣና እናትሽ ካንሰር ይዟታል ብሎ ይነግራታል። ሕክምናው በቀላሉ ትድናለች፣ ነገር ግን ወጪው በጣም ከባድ ነው ብሎ ይነግራታል። ከቀናት በኋላም ወደ ቤት ትመለሳለች። በዚህም ጊዜ ጃክ ከቤቷ ቁጭ ብሎ ጌም እየተጫወተ ነበር። እንዴት ዋልሽ በሚላትም ጊዜ ፊቷን እንደከፋት ወደ ውስጥ ትገባለች። እሱም ይመጣና ለምን የሆንሽውን አትነግሪኝም? ለምን ትደብቂኛለሽ? ሁሉን ነገር ቀድሜ ሰምቻለሁ። እኔ ለሕክምና የሚሆን ብር ያስፈልግሻል ይሄው ብሎ ይሰጣታል። ነገር ግን እሷ በገንዘቡ አያስፈልገኝም ሕክምናውንም ጨርሰናል ብላ ትነግረዋለች። እሱም ገንዘብ ምን አመጣች ሲላት የቀድሞ ጓደኛዬ ዩዋን ሰጠኝ ብላ ትነግረዋለች። እሱም ዩዋን ማለት የኔን እህት ያገባው ልጅ ነው፣ ገንዘቡን እመልስለታለሁ፣ ለምን ለራሱ አይጨነቅም በማለት ተናዶ ከዛ ቦታ ወጥቶ ይሄዳል። ከሄደም በኋላ ለዩዋን ስለ ራስ ብቻ ተጨነቅ፣ ስለኔ ጉዳይ አይጥልህም በማለት ገንዘቡን ከፊቱ ላይ ወርውሮለት ከዛ ቦታ ይሄዳል። ወደ ቤት ከተመለሰ በኋላም ዩጂን ወደ እሱ ጠጋትልና አጎቴ ከናንተ ካምፓኒ የገዙ አክሲዮን አለ፣ የዛ ትርፍ ሲመጣ ሙሉ ገንዘቡን እመልስልሃለሁ ትለዋለች። ጃክ ግን በጣም በመናደድ ለምን የኔ የሆነ ነገር ለመመለስ ትሞክሪያለሽ? የኔ የሆነ ነገር ሁሉ ያንቺ ነው፣ ለምንድን እኔ እንደ ባድ ትቆጥረኛለሽ? በማለት በጣም ይናደድባታል። እሷም ለማረጋጋት ትሞክራለች። ነገር ግን እሱ መቼም ቢሆን አንቺ ልትረጅኝ አትችይም፣ እስከዛሬ ድረስ ብዙ አመት ትረጅኛለሽ እየጠበቅኩ፣ ነገር ግን ምንም ልንግባባ አልቻለም፣ ስለዚህ በምንግባባ ጊዜ እንገናኛለን በማለት እዛ ቦታ ጥሏት ይሄዳል። አባቱም ወዳዘጋጀለት ወደ ቤጂንግ ለመሄድ ይወስናል። በመጨረሻም ስልኩን አውጥቶ የመጨረሻ መልእክት እንዳለው ያያል። ነገር ግን እኔን አልባ ህይወቷ ጥሩ ይሆናል በማለት ከዛ ቦታ ይሄዳል። እነሱም ሳይገናኙ አመታት ያልፋሉ። ታሪካችንም ወደ 2015 ይወስደናል። በዚህ ጊዜ ዩጂን ስለ ጃክ ማሰብ ማቆም አልቻለችም ነበር። ወደ ጥንቱ የጸሎት ስፍራ ከሄዱ በኋላ ጸሎት ባደረጉ ጊዜ የሚያስቀምጡት መዝገብ እንዳለ ታስታውሳለች። የዛን ጊዜም ጃክ የጻፈውን መዝገብ ከፈለገች በኋላ ታገኘዋለች። የጃክም የጸሎት መዝገቡ ላይ ያስቀመጠው የዩጂንን ስም ነበር። የሷን ስም ደጋግሞ ነበር የጻፈው። በዚህ ጊዜ ለሷ ያለውን ጥልቅ ፍቅርና አምላኩ ድረስ የተማጸነ
እሷን ለማግኘት እንደለመነ ታስተውል በጣም ታዝናለች። እሱንም ፍለጋ መንከራተት ትጀምራለች። በመጨረሻም እሱን ቆሞ ታየዋለች። በዚህ ጊዜ ግን በጣም ከፍቶት ነበር። ልቡም ተሰብሯል። እሷ የምትመጣበትን ቀን በጉጉት ይጠብቅ ስለነበር እሷን አልገፋትም ነበር። ከዛ ጊዜ በኋላ ትዳር መሰረቱ። ጥሩ ኑሮ መኖር ጀመሩ። ታሪካችን ከተመቻችሁ ሰብስክራይብ እንዲሁም ላይክ ማድረግ አይረሳ። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡልን። በቀጣይ እስከምንገናኝ ድረስ ቸር ቆዩልን።